ሰላም ሰላም እንዴት ናችሁልኝ? ዛሬ ከስንት ጊዜ በኋላ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ የፀጉር ቅባት ለፀጉሬ ለመስራት ነው ያሰብኩት፣ በዛውም ለእናንተ እያሳየኋችሁ ማለት ነው። እዚህ ጋር የምቀላቅለውን ነገር ነው ማሳያችሁ። እንደዚህ ቦትል ከሰራችሁ በኋላ የምታደርጉበት። ከዛ በኋላ ደግሞ እኔ ያቀረብኩት ኦሊቭ ኦይል በጣም ጥቁር ነው። ኦሪጂናሉ ኦሊቭ ኦይል ነው፣ ከግሪክ ነው። ይሄ በጀሪካኑ ነው የምንገዛው እና በጣም ቆንጆ ኦይል ነው። ካገኛችሁ እንደዚህ ኦርጋኒክ ቆንጆ ኦይል ቢሆን ይመረጣል። ከዛ ከጎን ደግሞ ኮኮስ ኦይል እሱም ኦርጋኒክ ነው፣ 2 ማንኪያ አድርጌበታለሁ። ይሄንን ቅባት እየሰራው ያለሁት ከመታጠቢ በፊት 1 ሰዓት ምናምን አቆይቼው እንደ ሆት ኦይል ትሪትመንት አቆይቼው ለመታጠብ ነው። ግን ደግሞ እናንተ ሽታው የማይረብሻችሁ ከሆነ የሚገባበት ነገር ክሎቭ ይገባበታል፣ ፌኒግሬክ እና ሮዝመሪ ከዚህ በኋላ አስገባበታለሁ። በዛ ላይ ደግሞ ጥቁር አዝሙድ ዘይት አስገባበታለሁ እና አንዳንዴ ሜቢ ሽታው የሚረብሸው ሰው ካለ ተቀብቶ መታጠብ ይቻላል። ወይ ደግሞ የማይረብሸውም ደግሞ ከዛም በኋላ አንዳንዴ በየ3 ቀኑ ወይ በሳምንት 2 ምናምን ቆዳችሁ ላይ መቀባት ትችላላችሁ ማለት ነው። እንደዚህ ግብአቶቼን ካስተካከልኩ በኋላ ክሎቬ ምንድነው? ክሎቭ እኔ በአማርኛ እየጠፋብኝ ነው። የሻይ ምንድን ነበር የሚባለው? ሶሪ ጻፉልኝማ ክሎቭ ምንድን ነበረ? ኤኒዌይስ ሁሉም አንዳንድ ማንኪያ ነው የማስገባው። ሮዝመሪ ቤት ራሴ አድርቄ ነው 1 ማንኪያ ያረኩኝ። ከዛ በኋላ ፌኔግሬክ ወይም አብሽ 1 ማንኪያ ያረኩኝ። ከሁሉም ትንሽ ትንሽ ነው የማረገው። ያው ለዚች ለቦትሏ ብቻ አርጌ ይበቃል ብዬ ስላሰብኩኝ፣ እንደውም ኦይሉ በቂ አይደለም ብዬ ስላሰብኩ ወደ መጨረሻ ላይ እጨምርበታለሁ። ታዩታላችሁ። ሙሉ እንዲሆን ያው እዚህ ጋር እያመሳሰልኩት ነው፣ ሙሉ እንዲሆን ስለፈለግኩኝ። ይሄንን ባይ ዘ ዌይ እንትኑን ቦትሉን ኦርዲነሪ ያለ አይደለ እንትን አሲድ እሱን አጥቤው ነው የቆየ ነበረኝ። እሱን አጥቤው ነው፣ ቦትል አልነበረኝም እና ቆንጆ ነው የሆነልኝ መጨረሻ ላይ። አሁን ደግሞ እዚህ ጋር የጥቁር አዝሙድ ዘይት ጠብ አደርግበታለሁ ማለት ነው። ከዛ ወደ መጨረሻ ላይ የሁሉንም ጥቅም እነግራችኋለሁ። ኤኒዌይስ እነዚህን ካደባለኩኝ በኋላ ለስለስ ባለ እሳት ነው ሳላበዛ 2-3 አሳያችኋለሁ። 2-3 ላይ አድርጌ ነው ሞቅ ማረገው። አይንተከተክ ምንም አይልም። ለ20-25 ደቂቃ እስከ 30 ዝም ብዬ ቁጭ አረኩት ማለት ነው እሳት ላይ እና ቆንጆ ሆኖ ነው ይወጣልኝ። አብራችሁን ቆዩ። ቪዲዮ በጣም ከብዙ ጊዜ በኋላ እየሰራው ስለሆነ አይ ዶንት ኖ ቮይስ ኦቨሩ ትክክል ይሁን አይሁን። ኤኒዌይስ በቻልኩት መጠን እያስረዳው ነው። የተጠቀምኳቸው ነገሮች እንዳያችሁት 3 የፀጉር ቅባት እና 3 የተለያዩ ደግሞ እንትኖችን ነው የተጠቀምኩት እና እናንተ ባላችሁ መስራት ትችላላችሁ። ግን በጣም በቃ ቆንጆ ሆት ኦይል ትሪትመንት ይሆንልኛል ብዬ አስባለሁ። ሁሉም ደግሞ ለፀጉር በጣም ጠቃሚ የሆኑ ነገሮች ናቸው። እዚህ ጋር ኦሊቭ ኦይል ትንሽ ያነሰ ስለመሰለኝ እጨምርበታለሁ። ምክንያቱም እቺ ቦትሏና ኦሊቭ ኦይሉ ሳየው የሚመጣጠን አልመሰለኝም እና ትንሽ ጨመርኩበት። ይሄ ኦሊቭ ኦይል እንዳልኳችሁ በጣም ቆንጆ ቆንጆ እንደውም እየሰሰትኩኝ ነው። ለሳላጣ ምናምን ነው የምጠቀመው፣ ሰላጣ ስንሰራ ምናምን ነገር እና ኩክ ለማድረግ ራሱ ያሳሳል። ያው ኦሊቭ ኦይል ብዙ ኩክ ሲደረግ ጥሩ አይደለም የሚባላል። እንደዚህ ጨምርና አሁን አይ ቲንክ ለኔ በቃ ተመችቶኛል። እንደዚህ ቆንጆ ሆኖልኛል። ይሄንን እሳት ላይ ጥደዋለሁ ማለት ነው። በመጀመሪያ ኦሊቭ ኦይል ነው ያስገባሁት። እንግዲህ የኦሊቭ ኦይል ጥቅም ለፀጉር ዲፕ ኮንዲሽን ያደርግልናል። ፍሪዝ የሆነ ፍሪዝ እንዳይሆን ያደርጋል ማለት ነው። ፍሪዝ ማለት ይሄ ዝም ብሎ ፍሪዝ ሳይሆን አንዳንዴ የሚያስጠላ ድርቅ ያለ ፍሪዝ አለና እሱ ትክክል ቆንጆ እንዲሆን ያደርግልናል። ዳሜጅ የሆነ ፀጉር በእንግሊዝኛ እያነበብኩ ስለሆነ በአማርኛ ተርጉሜ ስለሆነ ስንተባተብ እንትን እንዳትሉ። ሄልፕስ ሪፐር ዳሜጅ የተበላሸ ፀጉር ወይም ቆንጆ ያልሆነ ፀጉር ያስተካክልልናል። ፀጉራችን ጠንካራ እንዲሆን ያደርጋል። ደረቅ ደረቅ የሆነ ደግሞ ስካልፕ ወይ ደግሞ ቆዳችን ደረቅ የሆነውን ደግሞ ልስልስ ያደርግልናል እና ሻይን ያደርጋል ፀጉራችን። ኦሊቭ ኦይል ተቀብተን ከታጠብን ምናምን በኋላ ፀጉራችን ሻይን እንዲሆን ያደርጋል ማለት ነው። ታዲያ ኦሊቭ ኦይል ማለት ነው ፀጉራችን ላይ እንደ ኮንዲሽነር ከመታጠባችን በፊት ቅብት አድርገን እስከ 20 ደቂቃ፣ እኔ እንደውም 1 ሰዓት ነው ያቆየሁት። እስከ 20 ደቂቃ አቆይተን መታጠብ እንችላለን። ቆንጆ ያደርግልናል። ለቆዳችን ከሆነ ደግሞ ከ15 እስከ 20 ደቂቃ፣ ጫፍ ጫፉን ብዙም ባይሆን ችግር የለውም። ለኦቨርናይት ደግሞ ተቀብት ብላችሁ ላስቲክ አድርጋችሁ ደግሞ ብታድሩ ደግሞ የበለጠ ቆንጆ ሆኖ ፀጉራችሁ ያድራል ማለት ነው።
ይሄ ታዲያ ዝም ብላችሁ ኦሊቭ ኦይል ብቻውን እንደዚህ አሁን ቆንጆ ኦርጋኒክ ኦሊቭ ኦይል ካላችሁ ይሄንንም አድርጋችሁ እንትን ማድረግ ትችላላችሁ። ምንም ሌላ ነገር መደበለቅ ምናምን አይጠበቅባችሁም። እንደምታዩት ቆንጆ አድርጌ ቪዲዮውን እኔ እያወራው ኦልሬዲ ሄዷል። ቆንጆ አድርጌ እንደዚህ አቆይቼዋለሁ። ከዛ በኋላ ለሰላሳ ደቂቃ ምናምን ሌላ ስራ ምናምን እስከሰራ ድረስ ቀስ አድርጌ በሁለት ምናምን አድርጌ እንትን ካልኩት በኋላ እንደዚህ አጥልዬ ወደ እንትን እከታለሁ ማለት ነው። ወደ ቦትሌ እንግዲህ የኮኮስ ኦይል ጥቅምም ልክ እንደ ኦሊቭ ኦይል ነው። ጥቁር አዝሙድም ጸጉራችንን እንዲያድግ ያደርጋል። በብዛት ደግሞ ጥቁር አዝሙድ የምትጠቀሙ ደግሞ ቆዳችንን ማሳጅ በደንብ አድርገን ብንጠቀመው ቆንጆ ነው። ከዛ ሌሎቹም የጨመርኳቸው ያው ሰዓቱ እየሄደብኝ ስለሆነ ሌሎቹን ደግሞ በሌላ ቪዲዮ እንደዚህ ዝርዝር አድርጌ ልክ እንደ ኦሊቭ ኦይል አስረዳቸዋለሁ። ለአሁኑ ግን እንደዚህ ካጠለልኩኝ በኋላ ወደ ቦትሌ ጨምረዋለሁ። እንደውም ሰፋ ያለ ቢሆን ኖሮ ይሄ እንዳለ ግብአቶቹን እንዳለ ራሱ ውስጡ አድርጋችሁ ዘይት ውስጥ በቦትል ብታስቀምጡት ጥቅሙ እየቆየ ሲሄድ በደንብ እየመዘመዘው ስለሚሄድ ጥቅሙ የአብሹ የሮዝመሪው የክሎቭ ምናምን አንድ ላይ ጥቅሙ ይበዛ ነበረ። እንደውም እንደዛም ማድረግ ይቻላል። በብዛት እንደዚህ አድርገው የሚሸጡ ቅባቶችም አሉ ውስጡ ላይ ሮዝመሪ ምናምን አድርገውበት የሚሸጡት ማለት ነው። እና ቆንጆ ሽታው ራሱ ያስታውቃል። እኔ እዚህ ጋር እንትን ስል ይሸታል። ኦልሬዲ እንደያዘ የምታውቁት ይሸታል ራሱ ዘይቱ እና ቆንጆ ሆኖልኛል። ያው እንደምታዩት ትንሽ ናት የቀረችው። ሰው አመዛዘኔ ትክክል ነበረ። በቃ እንደማይሞላ ታውቆኝ ነበረ። ለዛ ነው ኦሊቭ ኦይል የጨመርኩበት። ይህንን ታዲያ ቆንጆ አድርጌ ተቀብቼ አንድ ሰዓት አቆይቼ የታጠብኩት። ጸጉሬ ፊቱ በጣም ተበጣጥሷል። የድሮ ቪዲዮዎቼ ላይ ጸጉሬን አሳየ ነበረ። አሁን እንግዲህ ብጥስጥስ ብሏል። እንግዲህ በደንብ በማስክ ምናምን ሄር ማስክ ምናምን ቶሎ ቶሎ ሰራ ነበረ በፊት። አሁን ሰንፌ ነው። እንደዛ ስመለስ ጸጉሬንም ታዩታላችሁ። አይ ቲንክ ወደ መጨረሻ ላይ ገብቻለሁ መሰለኝ ቪዲዮ ላይ ካልገባውም እንግዲህ እንደዚህ ይሄንን ይመስላል ማለት ነው ቅባቱ። አብራችሁኝ ከቆያችሁ በጣም አመሰግናለሁ። እንዳልኳችሁ ቅባቱን ከመታጠባችሁ በፊት ወይም ከመታጠባችሁ በኋላ የማይረብሻችሁ ከሆነ መቀባት ትችላላችሁ። በጣም ቆንጆ ቅባት ነው። እንደዚህ ሰርታችሁ ተጠቀሙ። ሁሉም ነገር ባይኖራችሁም ደግሞ ችግር የለውም። በቃ ያላችሁን ነገር አድርጋችሁ እነዚህ ሶስቱ ነገሮች ያስገባውበት የምታገኟቸው ነገር ናቸው። ቅባቶቹም እንደዛው ባለው እንደዛ ማድረግ ይቻላል። ይሄው እዚህ ጋር ከተቀባው በኋላ ምን ያህል እንደተቀባው እያሳየዋችሁ ነው። ይህን ያክል ከቦቱ ላይ ውስጥ እንትን ብያለሁ። በቃ ለማንኛውም ቴንኪዩ። ሰብስክራይብ አድርጉ። መጨረሻ ላይ ጸጉሬን ታጥቤ ክሪስማስ ማርክ ፈትቼ ነው። ባይ ባይ።